ነፍስ እያደገች ስትመጣ የዚህን ዓለም ደስታ እየቀነሰች ትመጣለች። ቢያደንቋት የማትደነቅ ቢነቅፏት የማታዝን ትሆናለች። ይሄ የነፍስ ልዕልናዋ ነው። መጨረሻ ላይ ደግሞ ፈጽሞ የዚህን ዓለም ደስታ እንደምናምንቴ እንደ ጉድፍ እየቆጠረች በእግዚአብሔር ብቻ ወደ መደሰት ትሄዳለች እና ዛሬ ታላቁ ደስታችን ያልነው እነዚህ ሁሉ የሚተኩ ናቸው። ልብስ በልብስ ይተካል፣ ዕቃ በዕቃ ይተካል፣ ጓደኝነት በብቸኝነት ይተካል፣ ጤና በሕመም ይተካል፣ ሕይወት በሞት ይተካል፣ ማግኘት በማጣት ይተካል፣ ሹመት በሽረት ይተካል፣ መልበስ በመራቆት ይተካል፣ መልከኛነት በመጠውለግ ይተካል፣ ጉልበት በእርጅና ይተካል፣ ርስት በስደት ይተካል፣ ዝናም በመረሳት ይተካል። ሁሉም ያልፍና ደስታችን ይረግፋል። ደግሞም እነዚህ እስከሚለዩን ብቻ ሳይሆን እጃችን ይዘናቸውም ሰው ሊቀማን ሊነጥቀን የሚችሉ ናቸው። የማይነጠቅ ደስታ፣ የማይወሰድ ደስታ ከሞት በኋላ ባለው ሕይወት ጭምር የማያልቅ ሁልጊዜ አንድ ጊዜ ካገኙት ለራስ ብቻ ሳይሆን ለሌላው ጭምር ከሆድ ሲፈልቅ የሚኖር ፍጹም ደስታ አለ። ያ ደስታ ክርስቶስ ነው። እነሆ ዛሬ ታላቁ ደስታችን ነው ያለው ቅዱስ ያሬድ ኢትዮጵያዊ ነው። ታላቁ ደስታችን ያለው እነዚህ ሁሉ ያልፋሉ። እነዚህ ሁሉ የሚፈራረቁ ናቸው። እነዚህ እንኳን እስካሉ ድረስ እጃችን ላይ ያሉ እንኳን ቢሆን ወረት ያላቸው ናቸው። አሁን ተደስተንባቸው ከሰዓት ወደ ሐዘን የሚለወጡ ሌላ ደስታ እንድንፈልግ ደግሞ የማይጠብቁን ናቸው። ክርስቶስ ግን ለዘላለም የማይቀማ ደስታ ነው። እሱ ራሱ ወለፍስሐክሙኒ አልቦ ዘያሃይደክሙ ደስታችሁን የሚወስድባችሁ ማንም የለም ብሎ በወንጌል ዮሐንስ እንደነገረን ቅዱስ ጳውሎስም ተፈስሑ ዘልፈ በክርስቶስ ሁል ጊዜ ደስ ይበላችሁ ብሎ ፊልጵስዩስ መልእክቱ ምዕራፍ 4 ቁጥር 4 ላይ እንደነገረን የሐዋርያት ሥራ ምዕራፍ 5 ላይም ቅዱሳን ሐዋርያት ሲገረፉ ቆይተው ደስ እያላቸው ወጡ። ወወፁ እንዘ ይትፌስሑ እስመ ከፈሎሙ ጸጋ መንፈስ ቅዱስ ለይህን ደስታ አድሏቸዋልና ሲገርፏቸው ቆይተው ሲወጡ ደስ እያላቸው ወጡ እንደተባለ ክርስቶስ የማይቀማ ደስታ ነው። ወንዝ የሆነ ደስታ ለኛ ብቻ ሳይሆን ለሌላው ጭምር የሚተርፍ ደስታ ነው በእኛ ድሮ። ስለዚህ ነው ዮሐንስ ወንጌል ምዕራፍ 7 ላይ ዘጸማ ይምጻ ኀቤ የተጠማ ቢኖር ወደ እኔ ይምጣ እንዲሁ ይጠጣ ወይስታይ። እሱ ብቻ ደስቶ አይቀርም። በከመ ይቤ መጽሐፍ አፍላገ ማየወት ይውህዝም ከርሱ መጽሐፍ እንደተናገረ የሕይወት ውሃ ከሆዱ ይፈልቃል እኔን ያገኘኝ ሰው ብሎ ነግሮናል። ጌታችን ለዓለም ሁሉ የሚበቃ ደስታ ነው። በአንድ ሰው ካደረ ብርሃኑ በሰው ሁሉ ፊት እየበራ ሌሎችን ሁሉ የሚስብ ደስታ ክርስቶስ ነው። ስለዚህ ጌታችን ኢየሱስ ክርስቶስ ታላቁ ደስታችን ነው። ለነፍስም ለስጋም የሚበቃ ደስታችን ነው። ይህን የዘመረው ቅዱስ ያሬድ ኢትዮጵያዊ ልደትን አስመልክቶ ሲናገር ወዮምሰ አብይ ትፍሥሕትነ ዛሬ ታላቁ ደስታችን ነው። እስመ ተወልደ መድኃኒነ